እንዴት ናችሁ? ሁሉ ሰላም ነው? ዛሬም እንደተለመደው የአረብኛ ትምህርት ይዤ መጥቻለሁ። ፕሊዝ ሼር፣ ሰብስክራይብ እና ላይክ እንዳይረሳ። የኔ ቀጣይነት እናንተ ሼር በምታደርጉ ሰብስክራይብ በምታደርጉ ስለሆነ ፕሊዝ ፕሮግራሜ እንድትረዱኝ በዚህ አጋጣሚ ጠይቃችሁ ነው። ዛሬ እንደተለመደው አረብኛን ብትንትን አድርገን ለማየት እንሞክራለን። ዛሬ ይዤላችሁ የቀረብኩት በአረብኛ ነው። ስለዚህ እናያለን። በዛሬው ርዕሳችን ምንድነው? ስለ ይቅርታ አጠያየቅ በአረብኛ ይቅርታ እንዴት ነው የምንጠይቀው? ስንመልስስ ምላሹ በምን መልኩ መለስ ይችላል የሚለውን እናያለን። እሺ፣ ኤክስኪውዝ ሚ ለማለት ሎ ሰማሃት፣ ሎ ሰማሃት፣ ሎ ሰማሃት፣ ኤክስኪውዝ ሚ ማለት ነው። አማርኛው ይቅርታ እንደሚለው። ስለዚህ መልሱ ምን ይሆናል ነው? አንድ ሰው ሎ ሰማሃት ሲለን ምን ብለን እንመልሳለን? አልአፉ፣ አልአፉ፣ አልአፉ። ያን ያህል ከባድ አይደለም። ፎርጊቭነሱን እናሳየዋለን። ይሄ አልአፉ ፎርጊቭነስ ነው። ስለዚህ ያን ያህል ከባድ አይደለም። እንግሊዝኛው it doesn't matter, it is not a big deal, it is not serious እንደማለት ነው እንግሊዝኛው። ስለዚህ somebody ሎ ሰማሃት ሲለን ይቅርታ ሲለን አልአፉ ብለን መመለስ እንችላለን። ለወንድ ነው ሎ ሰማሃት፣ ፎር ሜል ፎር ፊሜልስ ሎ ሰማሃቲ እንላለን። ሎ ሰማሃቲ ፎር ፊሜል ማለት ነው። ለወንድ ሎ ሰማሃት ይቅርታ ስንጠያየቅ ማለት ነው። እሺ፣ በሁለተኛ ደረጃ የምናየው የይቅርታ አይነት አዚፍ፣ አዚፍ፣ አዚፍ ሶሪ ማለት ነው እንግሊዝኛ። አዝናለሁ እንደማለት ነው። ስለዚህ አንድ ሰው አዚፍ ሲለን በአረብኛ ምንድነው ምላሻችን የሚለው እናያለን። አዚፍ ሲለን ሀዛል ኸይር እንላለን። ሀዛል ኸይር፣ ይሄ ሊትራሊ ምን ማለት ነው? ሀዛል ኸይር ሲል አንድ ሰው አታስብ እያለ፣ አታስብ፣ ኖሪስ እንግሊዝኛው ኖሪስ ሊሆን ይችላል። ኦር ኖ ፕሮብሌም አታስብ እንደማለት ነው። ስለዚህ አንድ ሰው አዚፍ ብለው ሲጠይቀን ሀዛል ኸይር ብለን መመለስ እንችላለን። ሌላኛው በሶስተኛ ደረጃ የምናየው የይቅርታ ወይም የአፖሎጋይዚንግ አይነት ሰማሃኒ፣ ሰማሃኒ፣ ሰማሃኒ ይቅር በለኝ፣ ፎርጊቭ ሚ እንደማለት። ሰማሃኒ ፎርጊቭ ሚ ይቅር በለኝ እንደማለት። ለወንድ ነው ሰማሃኒ፣ ሴት እስከሆነች ሰማሂኒ ይሆናል። ሰማሃኒ፣ ሰማሂኒ ፕሮናውንሴሽኑ ይለያያል። እዚህ ጋር ጥንቃቄ ማድረግ አለ። ስለዚህ መልሱ ምንድነው የሚሆነው? ሰማሃኒ ሲለን የሆነ ሰው ምንድነው የምንመልሰው? ልክ አዚፍ ላይ የመለስነውን አይነት መመለስ እንችላለን። ሀዛል ኸይር ብለን መመለስ እንችላለን። ሀዛል ኸይር ምን ማለት ነው? አታስብ፣ ኖሪስ ይቅርታውን ተቀብሎታል ማለት ነው። ይቅር በለኝ ሲለው ሰማሃኒ ሲለው ሀዛል ኸይር፣ ኖሪስ አታስብ፣ ዶን ወሪ እያለው ነው ማለት ነው። ለሴት ከሆነ ሰማሂኒ ይሆናል። ለወንድ ሰማሃኒ ቅድም እንዳልኩት፣ ለሴት ሰማሂኒ ይሆናል ማለት ነው። እዚህ ጋር ጥንቃቄ ማድረግ አለብን። እዚህ ጋር ሁለት አይነት የይቅርታ አይነት አሳይቻችኋለሁ። የመጀመሪያው በአንደኛ ደረጃ የነገርኳችሁ ሎ ሰማሃት የሚለው እሱም የይቅርታ አይነት ነው። ሰማሂኒም ኦር ሰማሃኒም የይቅርታ አይነት ነው። ግን ሰማሃኒ ትንሽ ከበድ የሚል ነገር አለው። ሎ ሰማሃት የሚለው ግን ቀለል ያለ ኢንተረፕሽን ይኖራል። ለምሳሌ አንድ ምሳሌ ልንገራችሁ። የሆነ ሰው ከባድ ስራ እየሰራ ነው። በመሃል ስሙ ልንጠይቀው ብንፈልግ ሎ ሰማሃት ብንለው ምናልባት ያ ስራውን ያስቆምንበት ምክንያት ለሱ የሚጠቅመው ሊሆን ይችላል። ስለዚህ ስሞል ሶርት ኦፍ ኢንተረፕሽን አለ። ሎ ሰማሃት ብለን ፖላይትነሳችንን እንገልጽለታለን። ወይራስ እዚህ ሰማሃኒ የምንለው ግን ትንሽ ከበድ ይላል። የጥፋቱ አይነት ከበድ ይላል። ይቅር በለኝ የሚለው ሰማሃኒ ስንል ትንሽ ልክ እንግሊዘኛው ላይ ኤክስኪውዝ ሚ እና ፎርጊቭ ሚ ልዩነት አላቸው አይደል?
ኤክስኪውዝ ሚ ትንሽ ቀለል ያለ ጥፋት ሲሆን ነው፣ ወይም ሰም ሶርት ኦፍ ኢንተረፕሽን የተወሰነ ኢንተረፕሽን ሲሆን ነው። እዚህ ግን ፎርጊቭ ሚ የሚለው ግን ትንሽ ከበድ ይላል የጥፋቱ አይነት። ጀስት አረብኛውም ላይ እንደዛ ነው። ሎ ሰማሃት ስንል ስሞል ኢንተረፕሽን ይኖራል። ፎርጊቭ ሚ ሰማሃኒ ስንል ግን ትንሽ ከበድ ያለ ነገር ነው። እዚህ ጋር ሌላው ነገር የምነግራችሁ በጣም ጥንቃቄ ማድረግ ያለብን ዘ ሆል ወርድ ወይም ዘ ሆል ፍሬዝ ፕሮናውንሴሽኑን በጣም መረዳት አለ። በጣም ጥንቃቄ ይፈልጋል። አንዳንድ ሰዎች ሲነጋገሩ ቃላቸው አክሰንታቸውን በጣም ማስተካከል አለባቸው። ልክ ቅድም እንዳልኩት ሰማሃኒ እና ሰማሂኒ ይለያያል። ለሁለቱም ሰማሃኒ ማለት አንችልም። ስለዚህ ኢንታየር ወርድ ፕሮናውንሴሽን የሚባለው በጣም ጠቃሚ ነው። ለዚህም ነው መጀመሪያ ላይ በአረብኛ ያስቀመጥኩት። የሚቀጥለው ላይ ደግሞ በአማርኛ በእንግሊዝኛ አስቀምጨዋለሁ። ሶስተኛ ላይ ደግሞ በአማርኛ እንዴት ሊገለጽ ይችላል የሚለው አስቀምጫለሁ። መጨረሻ ላይ ደግሞ ግርጌው ጋር ያለው የአረብኛው ዋናው በእንግሊዝኛ ትርጉሙ ለማስቀመጥ ሞክሬያለሁ። ስለዚህ እነኚህ ዛሬ ያየናቸው ሶስቱም የይቅርታ አይነቶች ናቸው። ቀጣይ ደግሞ ስለ ምስጋና እንዴት እንጠየቃለን፣ ምስጋና ስንመልስ በምን አይነት መልኩ መመለስ አለብን የሚለው በስፋት የምናይበት ነው የሚሆነው። ፕሊዝ ሼር፣ ሰብስክራይብ እና ላይክ የሚደረገውን እንዳትረሱ። አሁንም እያሳሰብኳችሁ ነው። በጣም ወዳችኋለሁ። ባይ ባይ።